እዚህ በኋላ በጣም ብዙ ሰዎች ባዶ እጃቸውን የሚመለሱት ከደቡብ አፍሪካ ነው። ቀጣይ ይቀጥላል ይሄ ነገር የሚል መልእክት መጣ እና ይሄ መልእክት እንደመጣ ይሄ ነገር ሰምተን ዝም ነው የምንለው? እንጸልያለን። ከመጸለይ ባሻገር ደግሞ ይሄን ነገር ምንድነው ማድረግ ያለብን ብለን ጥናት ውስጥ ስንገባ በአብዛኛው የደቡብ ኢትዮጵያ ሰዎች እንደሄዱ አወቀን። ስለ መልእክቱ እንኳን በኋላ ጥናታችን ውስጥ ነው ያገኘነው። ከዛ ወደዛ አካባቢ ሄደን ሰሚ አላገኘንም። ሰሚ ያላገኘነው እንደውም ሰው እኮ ዛሬም አሁን እዚህ ችግር እያለ ዛሬም እኮ በእግሩ መጓዝ ይጓዛል እና ሰው ሁሉ ደቡብ አፍሪካ ትልቅ የበረከት በር አድርጎ ስለሚያየው ቤተክርስቲያን መሪዎችም ብዙ ፊት አልሰጡንም። ሐሳቡን እንደ ወደ ታች ለማውረድ ይቀርና እነሱ እንኳን ሊሰሙን ብዙ አልነበረም እና ተንቀሳቀስን ብዙ ከተማዎች። አሁን እዚህ ከተማ ብዬ መጥቀስ አልፈልግም፣ ግን አንድ ቦታ ሳይሆን በርካታ ከተሞች ላይ ተንቀሳቀስን። ብዙ እንትን አላልንም። በተመሳሳይ ጊዜ በዛው ጊዜ ቄስ ዶክተር ቶሎሳ መልእክት ተቀበሉና ጆሃንስበርግ ፖርት ኤልዛቤት የሚባል እንግዲህ እኔ ደቡብ አፍሪካን አላውቅም፣ እሳቸው የሄዱበትን ቦታ ስለማቅ ነው እና ፖርት ኤልዛቤት፣ ጆሃንስበርግ እና ሌላ አንድ ከተማ ወደ 4 ከተማዎች ደርባን አስታውሳለሁኝ እየሄዱ መልእክቱን አደረሱ። እግዚአብሔር በዚህ አካባቢ ባሉ ተወላጆች እርስ በርስ በመገፋፋት ለእግዚአብሔር ክብር ባለመኖር የእግዚአብሔር ፍቃድ ያልሆነን ነገር በማድረግ የእግዚአብሔር ሐዘን አለ ተመለሱ የሚል ያው ዶክተር ቶሎሳን ብዙ ጊዜ እግዚአብሔር በሀገራዊ ጉዳይ ላይ መልእክት እንደሚሰጣቸው ብዙዎቻችሁ ታውቃላችሁ። እሳቸው ሄዱ እና ይሄን እንጸልይ ስለነበር ለእሳቸውም ጉዞ እንጸልይ ስለነበር አውቃለሁ። ግን እዛም እሳቸው የሄዱበት ጉዞ ብዙ ፊት አላገኘም ወይም ደግሞ የመመለስ አዝማሚያ ያልታየበትም። እንደገና እሳቸው መጥተው ወደ ወላይታ ሄደዋል፣ ወደ ሆሳና ሄደዋል፣ ወደ ዱራሜ ሄደዋል። እዚህ ይሄን አውቃለሁ እሳቸው ይሄዱ እንደነበር። በዛን ጊዜ የእሳቸውን ጉዞ የሚያስተባብረው ኒቆዲሞስ ነበር። ሄደው እዛ አካባቢ ላይ መልእክት እንዳደረሱ በደንብ አውቃለሁ እና ግን አሁንም ለንስሐ ተነሳሽነቱ አልነበረም። ከዚህም የሚጎርፈው ህዝብ ከመጉረፍ አልተመለሰም። እንደውም በጣም ብዙ ሰው ከዛ በኋላ ይሄድ ነበር። ሌላው በእንደዚሁ ስናጠና ምናልባት አሁንም ጥናታችንም ላይ ያለነው ከመልእክቱ ተጨማሪ በጣም